አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ልጆች፣ ዛሬም እንደቀደመው መሰናዷችን ሌላ የመጽሐፍ ቅዱስ ሐሳብ ይዘን መጥተናል። ወደ ሐሳቡ ከትምህርት ቤት ስትመጡ ውሃ በጣም ጠምቷችሁ ነበርና ቦርሳችሁን እንኳን ሳታወልቁ ውሃ መጠጫ ብርጭቆ ፍለጋ ወደ ኪችን ሄዳችሁ ኪችን ካቢኔቱን ስትከፍቱት ሁለት ብርጭቆዎችን አገኛችሁ። አንደኛው ንጹህ፣ ሌላው ደግሞ ቆሻሻ። የቱን ትመርጣላችሁ? የመምረጫ ጊዜ ልስጣችሁ። ምንም ጊዜ ሳታባክኑ ልክ እንደኔ ቆሻሻውን ብርጭቆ ተጸይፋችሁ ንጹህን እንደመረጣችሁ ተስፋ አደርጋለሁ። አሁን እኔና እናንተ እንደመረጥነው ንጹህ ብርጭቆ ልባችንም ስንፈጠር እንዲህ ንጹህ ነበር። እያደግን ስንሄድ ግን አንዳንድ ጊዜ በምንዋሻቸው ጥቃቅን ውሸቶች፣ ከጓደኞቻችን ጋር ባለን ግንኙነት በሚፈጠሩ አለመግባባቶች ጥፋተኛ ከሆንን ፈጥነን ይቅርታ ባለመጠየቅ፣ ጥፋተኛ ካልሆንን ደግሞ ጥፋተኛ የሆነው ጓደኛችን ይቅርታ እንድናደርግለት ሲጠይቀን ፈጥነን ይቅርታ ባለማድረጋችን፣ ወላጆቻችንን አልሰማ አልታዘዝ በማለታችንና በመሳሰሉት ምክንያቶች ልባችን ቀስ በቀስ ጥቂት በጥቂት እየቆሸሸ ይመጣል። ታዲያ ልጆች፣ የምንጠጣውን ውሃ ለመቅዳት ንጹህ ብርጭቆ እንደመረጥነው ሁሉ ፍጹም ንጹህና ክቡር የሆነውን የፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስን ሥጋና ደም ወይንም ደግሞ ቅዱስ ቁርባን ለመውሰድ ወደ ቤተ ክርስቲያን ስንሄድ በመጀመሪያ ንጹህ ልባችንን፣ ቀጥሎም ሰውነታችንን ታጥበንና ንጹህ ልብስ ለብሰን መሆን አለበት። እሺ ልጆች፣ አንድ የረሳነው ነገር አለ። ኪችን ካቢኔት ውስጥ የተውነው ቆሻሻ ብርጭቆ ወይንም ደግሞ እኔ ቆሻሻውን ተጸይፌ ወደ ጎን ያደረኩት ብርጭቆ ምን እናደርገው? አይጠቅምም? እንተወው? እንጣለው? ጎበዞች፣ እንጠበው አላችሁ አይደለ? አዎ። ልክ እንደዚህ በሳሙናና በውሃ ሙልጭ አድርገን ስናጥበው ቀደም ብለን እኔና እናንተ ለመጠጥ ውሃ እንደመረጥነው ንጹህ ብርጭቆ ንጹህ መሆን ይችላል። ልክ ይሄንን ቆሻሻ የነበረውን ብርጭቆ አጥበን ንጹህ እንዳደረግነው ሁሉ የቆሸሸውንም ልባችንን አጥበን ንጹህ ማድረግ እንችላለን። ልባችንን ግን የምናጥበው በውሃና በሳሙና አይደለም፣ በንስሐ ነው። ሰምታችሁኛል? በንስሐ። ንስሐ ማለት በቀላል አማርኛ ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስን ትእዛዛቶችህን አልጠበቅኩም አላከበርኩምና ይቅር በለኝ ብሎ ፈጣሪ ይቅርታ መጠየቅ ማለት ነው። አስተውሉ ልጆች፣ ይቅርታ የምንጠይቀው ታዲያ በካህናት አባቶቻችን በኩል ነው። እሺ፣ ፈጣሪም ታዲያ ይቅርታ ስንጠይቀው ፍጹም ቸርና ይቅር ባይ ነውና ፈጥኖ ይቅርታ ያደርግልን። ያኔ ቆሻሻ የነበረው ልባችን ንጹህ ይሆናል። ከዛም በንስሐ የታጠበው ንጹህ ልባችንን፣ በሳሙናና ውሃ የታጠበ ንጹህ ሰውነታችንን እና ልብሳችንን ለብሰን ወደ ቤተ ክርስቲያን በመሄድ ፍጹም ንጹህና ክቡር የሆነውን የፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስን ሥጋና ደም ወይንም ደግሞ ቅዱስ ቁርባን ከካህናት አባቶቻችን እጅ እንቀበላለን። ከዛም ሕይወታችን በብዙ በረከቶች የተሞላ እንዲሆን ማድረግ እንችላለን። ታዲያ ልጆች፣ መጽሐፍ ቅዱስ የተጻፈው ለእውቀት ብቻ ሳይሆን በዋናነት ለሕይወት ነው። በዕለት ተዕለት ኑሯችን እንድንተገብረው፣ ከጓደኞቻችን ጋር ባለ ግንኙነት እንድንተገብረው፣ በንግግራችን እንድንተገብረው፣ በአጠቃላይ በሕይወታችን እንድንተገብረው። ስለዚህ ዛሬ ያወቅነውን የተማርነውን የመጽሐፍ ቅዱስ ሐሳብ በተግባር ለመፈጸም መለማመድ ይኖርብናል። እሺ፣ ውሸትን ፍጹም መጸየፍ አንዱ መንገድ ነው። ሌላው ወላጆቻችንን መስማትና መታዘዝ። እስኪ ዛሬ አንድ ልምምድ ልስጣችሁ። በዛሬዋ ዕለት ሙሉ ቀን ምንም ውሸት ሳትዋሹ
ለመዋል ሞክሩ። ስለነበረን ቆንጆና ውብ ቆይታ የልዑል እግዚአብሔር ስም የተመሰገነ ይሁን። ይቆየን። Don't lie and be obedient for your parents and elders. አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ